ምንም አይነት የስዕልና የዲዛይን ወይም የግራፊክስ እውቀት ሳያስፈልጋችሁ በቀላሉ የምትፈልጉትን ኢሜጅ በአይምሮአችሁ ያሰባችሁትን ኢሜጅ እንዴት እንደምትሰሩ በዛሬው ቪዲዮ አሳያችኋል። በዛሬው ቪዲዮ የምናየው ዲቴል ከመግባታችን በፊት ልንገራል። እናንተ ያሰባችሁ በሀሳብ ከጉግል ከፒንተረስት የምትፈልጉትን እኔ በተሻለ መንገድ ጽሁፍ ብቻ ቴክስት ብቻ በመጻፍ ወደምትፈልጉት በቃ 4K የሆነ ኢሜጅ የምታገኙበትን ሚገርም ዌብሳይት ይዤላችሁ መጥቻለሁ። ስለዚህ ዌብሳይት በደንብ ኢትዮጵያ ውስጥ ተሰርቶ አይታወቅም። ምክንያቱም ብዙ ሰው የሚያውቀው ሊዮናርዶ ምናምን የሚባለው ነው። እኔ ግን ይሄ እውነቴን ነው የምላችሁ ትክክለኛ እናንተ ያሰባችሁትን በአይምሮ በጽሁፍ ታስቀምጡትና ማለት ነው ወደ እንግሊዘኛ ቀይራችሁ ያን እንግሊዘኛውን ቀጥታችሁ ፔስት ማድረግ ነው ማለት ኮፒ አድርጋችሁ ፔስት ማድረግ ነው። ከዛ በኋላ የምትፈልጉትን በአይምሮአችሁ ያሰባችሁትን ኢሜጅ ክሬት ያደርግላችኋል ማለት ነው። ምንም ሳናንዛዛ ቀጥታ ወደ ቪዲዮ እንሄዳለን። ወደ ቪዲዮ ከመሄዳችን በፊት ግን ሰብስክራይብ አድርጉ። 250 ምናምን ገብተናል። 50 ሰው እንግባና 300 እንግባ። በዚህ ቪዲዮ 50 ሰው እንግዲህ ከ50 ሰው በላይ ያየዋል ይሄን ቪዲዮ እና ሁላችሁም ሰብስክራይብ እንድታደርጉኝ ቀጥታ ወደ ቪዲዮ። እሺ እዚህ ጋር እንደምታዩት ማለት ነው ወይ ዲስክሪፕሽን ላይ ገብታችሁ የዌብሳይቱን ስም ጽፌላችኋለሁ ማለት ነው። ያን ዌብሳይት እንዴት ሰርች እንደምታደርጉ አሳያችኋለሁ ማለት ነው። ክሮም ወይም እናንተ የምትፈልጉት ብሮዘር የምትጠቀሙት ብሮዘር ላይ ትገባላችሁ። እኔ የምጠቀመው ክሮም ላይ ስለሆነ ወደ ክሮም እንገባለን ማለት ነው። ክሮም ላይ ከገባን በኋላ እዚህ ሰርች ባሯ ላይ ማለት ነው ቢንግ ኢሜጅ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ ሰርች ስታደርጉት መጀመሪያ ላይ የሚመጣላችሁ ለሌሎቻችሁ መጀመሪያ ላይ የማይመጣ ከሆነ ማለት ነው ከታች ላይ ያለው ማለት ነው እዚህ ጋር ፍሪ ኤአይ ኢሜጅ ጀነሬተር ቢንግ ኢሜጅ ክሬተር የሚለውን ነው የምትነኩት። ለሌሎቻችሁ ከታች ሊመጣ ይችላል፣ አንዳንዶቹ ከላይ ሊመጣ ይችላል። ከዛ ይሄንን እናከዋለን ማለት ነው። እዛ ልክ ከነካነው በኋላ እቺኛዋን እዚህ ጋር 3 ነጠብጣቧን እንነካታለን ማለት ነው። እዚህ ጋር 3 ነጠብጣቧን እንነካታለን። ከዛ 3 ነጠብጣቧን ከነካን በኋላ እዚህ ጋር ዴስክቶፕ ሳይት ብትላለች። እዚህ ጋር ዴስክቶፕ ሳይት ከዛ ያችን ዴስክቶፕ ሳይት እናበራለን። ስናበራው አያችሁታ በጣም ጎል አለ። ከዛ እንደዚህ እንደ ፒሲ ስንጠቀም ማለት ነው ቀጥታ እዚህ ጋር እንመጣና ሳይን ሳታረጉ ጀሬት ያደርግላችሁ። ስለዚህ ሳይን የምትሏን እናካታለን እዚህ ጋር ማለት ነው። ከዛ ሳይን ስትሉት ማለት ነው እንደዚህ ይመጣላችኋል። ሳይን ስትሉት በማይክሮሶፍት ሚላል ማለት ነው። በጉግልም መክፈት ትችላላችሁ። እዚህ ጋር ማይክሮሶፍት ኢሜይላችሁን ትከፍታላችሁ ማለት ነው። እኔ ስላለኝ እዚህ ጋር እሞላለሁ ማለት ነው። ከዛ ኔክስት እለዋለሁ። አንዳንዴ ራሱ ሊመልስባችሁ ይችላል። ከዛ በሰጣችሁት ኢሜይል ማለት ነው ኮድ ይልክላችኋል ማለት ነው። ከዛ ኢሜይላችሁ ውስጥ ትገቡና ሪፍሬሽ ታደርጉታላችሁ። ሪፍሬሽ ታደርጉ ይሄው እንግዲህ ልኳል ማለት ነው። እዚህ ጋር ኮድ ስለላከ ማለት ነው እንገባና ተመልሰን ኮዱን ፈልጋለን። ኮዱን እንደዚህ ኮፒ እናረግና ከዛ ወደ እንመጣለን ወደ ቢንግ ኢሜጅ ማለት ነው። ከዛ እዚህ ጋር ፔስት እንላታለን። ከዛ ፔስት ስናረገው እንደዚህ ይከፍትልናል ማለት ነው። ከዛ እዚህ ጋር ሳይን ይላል የስ እንለዋለን። እሺ ከዛ በኋላ እንደዚህ ካረግን በኋላ ድጋሚ ተመልሰን እቺ 3 ነጠብጣቧን ማለት ነው እቺ 3 ነጠብጣቧን ማለት ነው እንነካና ዴስክቶፕ ሳይት ብለን ያበራነውን ማለት ነው የቅድሟን እቺን እናጠፋለን። ከዛ እንደዚህ እናጠፋለን ማለት ነው። ይሄው እኔ ራሱ እዚህ ጋር ማይ አክቲቪቲ አንድ እየሰራው ነበረ። ከዛ በኋላ እዚህ ጋር መጻፊው ላይ ከዛ አሁን የምትፈልጉትን ኢሜጅ ማለት ትራንስሌተር የመጀመሪያ ቪዲዮ የሰራሁትን ትራንስሌተር ላይ ማለት ነው እዛ ላይ ያለ እንዴት ትራንስሌት እንደምታደርጉ ወይም እንዴት ከአማርኛ ወደ እንግሊዘኛ እንዴት እንደምትሰሩ ከታች ያሳይቻችኋለሁ ማለት ነው። እኔ ኖት ላይ ያረኩትኝ ስላለ ማለት ነው ኖት ላይ ያዘጋጁትኝ እንትን ስላለ እንደዚህ ኮፒ ካረግን በኋላ ወደ ቢንግ ኢሜጃችን እንመለሳለን ማለት ነው። ከዛ
ጫን እንለውና ፔስት እናደርገዋለን ማለት ነው። እኔ ባጭሩ ለማስረዳት አንድ ኢሞሽናል ሲማቲክ ሾት አንድ የተቸገረ ሰው ማለት ነው ሲለምን የሆነ ሰው ሲረዳው ነው ብዬ የጻፍኩትኝ ማለት ነው። እና ይሄንን ክሬት አድርግልኝ እለዋለሁ ማለት ነው። ከፈለጋችሁት የፈለጋችሁትን ቪዲዮ ክሬት ያደርጋል ማለት ነው። ትንሽ ደቂቃ ያስጠብቋችኋል። እንደ ሌሎቹ ምስሎች ምናምን አይደለም ማለት ነው። ይሄው እንደምታዩት ፎርኬ ለመባል ራሱ በጣም ያንሰዋል ማለት ነው። እንዴት ጀነሬት እንዳደረገልኝ የሚገርም ቪዲዮ፣ ጽድት ያለ ቪዲዮ ማለት ነው። ኢሜጅ ማለት ነው ጀነሬት አድርጎልኛል ማለት ነው። እንደዚህ ኢሜጅ ጀነሬት የምታደርጉበት እኔ የትም አታገኙ፣ በነፃ ለዛውም ማለት ነው። ይኸው ራሱን እያሳያችሁ ማለት ነው። ስክሪፕቱን ተከትሎ ይኸው እዚህ ማለት ነው ኢሜጅ። ከዛ ትንሽ ጠብቃችሁ ዳውንሎድ ማድረግ ነው በቀላሉ ማለት ነው። ትንሽ ያስጠብቃችኋል ሰርች ሲያደርግ። ከዛ ይሄው ዳውንሎድ ብዬው እዚህ ጋር ዳውንሎድ ሆኖልኛል ማለት ነው። ተመልሰናል ማለት ነው። ቪዲዮን እንዳያችሁት ነው፣ ፉል ነው ማለት ነው። እና እንደዚህ ያደረጋችሁ የምትፈልጉትን በቴክስት ማለት ነው እያስገባችሁ ኢሜጆችን ጀነሬት ማድረግ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁትን ይህን ቪዲዮ ነው። በቀላሉ እንደተማራችሁት ተስፋ አደርጋለሁ ማለት ነው። እናም ሰብስክራይብ እንድታደርጉኝ ጠይቃችኋለሁ። እና ቪዲዮን ከወደዳችሁ ላይክ አድርጉ። ሁልጊዜ እንደምናየው ጠቃሚ ከሆነ ደግሞ ይሄ ቪዲዮ ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር ማድረጋችሁን እንዳትረሱ። እናንተም ቤተሰብ ከሆናችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ይህንን ፋሚሊ የኔ ፋሚሊ ቤተሰብ እንድትሆኑ ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ማለት ነው። ይመቻችሁ።